ሰላም ጤና ይስጥልን ውድ የፕሮግራሙ ተከታዮች እንደምን ቆያችሁ? ይህ የደቡብ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን ሳምንታዊ የቴሌቪዥን ፕሮግራማችን ነው። እኔ ከእናንተ ጋር አብራችሁ የምቆየው ኮንስታብል ምንታምር መሰለ ነኝ። በቅድሚያ አጫጭር ዜናዎችን ተከታትለን እንመለሳለን። መልካም ቆይታ። ተቋም የትንሳኤ በዓልን አስመልክቶ ለሕግ ታራሚዎች የማዕድ ማጋራት መርሃ ግብር ተካሂዷል። የደቡብ ኢትዮጵያ ማረሚያ ፖሊስ ኮሚሽን ኮሚሽነር ብርቱካን መንግስቱ፣ የጎፋ ዞን ምክትል ዋና አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ምናሴ ኤልያስ፣ የጎፋ ዞን ከፍተኛ አመራሮችን ጨምሮ የተቋሙ ሙሉ ሰራተኞች በተገኙበት በሳውላ ማረሚያ ፖሊስ ተቋም የትንሳኤ በዓልን አስመልክቶ ለሕግ ታራሚዎች የማዕድ ማጋራት መርሃ ግብር አካሂደዋል። የሳውላ ማረሚያ ፖሊስ ተቋም አዛዥ ኢንስፔክተር ታረቀኝ አጥናፉ የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን በበዓላት ጊዜ አብሮነትን የሚያጠናክሩ ተግባራት እንደሚከናወኑና ከነዚህ ተግባራትም አንዱና የተቀደሰው ተግባር ማዕድ ማጋራት አንዱ መሆኑን ገልጿል። ወንጀል ማህበራዊ ክስተት ነው። ሰው በህይወት እስካለ ድረስ ከሰው ጋር ይኖራል። ፖሊስም ቢሆን ህግ መንግስት ለመቀነስ እንጂ ማጥፋት አይቻልም። ለዛ ወንጀልን ደግሞ በቀን አጋጣሚ ሳያውቅ እንዲሁም ደግሞ ትርፋማ የሚሆንና ውጤታማ የሚያደርግ መስሎት በደንብ ሳይረዳ ወንጀል ፈጽመው እዚህ የተገኙ በርካታ አካላት አሉ። ነገር ግን ይህ የእስር ጊዜያችሁ ሂደት እንጂ የመጨረሻ ግብ አይደለም። ማንኛውም ሰው በህይወት ባለው ጊዜ ውስጥ በዚች ዓለም ሲንቀሳቀስ መውደቅ አለ፣ መነሳት አለ፣ ጨለማ አለ፣ ብርሃን አለ። ማንኛውም ሰው ደግሞ ዳገት ሳይወጣ ሜዳ አያገኝም። ሜዳ ለማግኘት ዳገት መውጣት አለበት። ስለዚህ እዚህ በታሰራችሁበት ጊዜ ላይ እያሳለፋችሁ ያላችሁትን ጊዜ መኮንን መርገም መጨነቅ ሳይሆን በዚህ እስር ውስጥ ሆኖ ትምህርት መውሰድ ያስፈልጋል። ትላንት ምንድነው ለዛሬ ያበቃኝነን? ጓደኛ ነው? መጠጥ ነው? ሴት ነው? ምንድነው ለዚህ ችግር እኔን ያደረሰኝ የሚለውን ነገር ትምህርት በመውሰድ አልፎም ደግሞ በቆይታችሁ ጊዜ ነገን ያከባቢውን ማህበረሰብ፣ ቤተሰብን፣ ዘመድን ለመካስ የሚያበቃ ስራን በመልመድ ዕውቀትን በመሸመት ውጭ ላለው ማህበረሰብ የተሻለ አምራች ዜጋ ሆኖ ከዚህ ግቢ መውጣት ያስፈልጋል። የደቡብ ኢትዮጵያ ማረሚያ ፖሊስ ኮሚሽን ኮሚሽነር ብርቱካን መንግስቱ በበኩላቸው ታራሚዎች በእስር ጊዜያችሁ በርካታ የቀለምና የሃይማኖትን ዕውቀት በመያዝ ቀጣይ የእስር ጊዜያችሁን ጨርሳችሁ ወደ ማህበረሰቡ ስትቀላቀሉ ህይወታችሁን የሚያቃልል ትምህርት ተምራችሁ እንኳን አደረሳችሁ። እንግዲህ በዚህ ልክ ይሄን በዓል ስናከብር ያው እንደ ሳውላ ማረሚያ ይለያል ማለት ይችላል። በየዓመቱ በዚህ ልክ የፖሊስ አባላት፣ ሲቪል ሰራተኞች ቤታቸውን ልጆቻቸውን ትቶ ቁርሳቸውን ሳይቋደሱ ከልጆቻቸው ጋር ሳያሳልፉ እኛ የዚህ ታራሚዎች ቤተሰብ ነን ብለው በየዓመቱ ከነሱ ጋር በየትኛው በዓል ከናንተ ጋር ከዚህ ከተቋደሱ በኋላ ሄደው በዓል ቤታቸው ላይ ይቋደሳሉና ይሄን ልዩ የሚያደርግ ስለሆነ እባካችሁ እስቲ አመስግኑልኝ። አክሎም ኮሚሽነሯ ለበዓል ተብሎ የሚመደብ በጀት ሳይኖር ግን ተቋሙ የትንሳኤ በዓልን ምክንያት በማድረግ የሕግ ታራሚዎቹን በማስታወስ ይህን የመሰለ አኩሪ ተግባር ላከናወኑት ምስጋናቸውን በማቅረብ ሌሎችም ይህን ፈለግ ሊከተሉ ይገባል ብለዋል። የጎፋ ዞን ምክትል ዋና አስተዳዳሪና የስራና ክህሎት መምሪያ ኃላፊ አቶ ምናሴ ኤልያስ የማዕድ ማጋራት መርሃ ግብርን አስመልክተው ባደረጉት ንግግር የለውጡ መንግስት ካስተማረን አዳዲስ ባህሎች አንዱ መረዳዳት፣ መደጋገፍን፣ አብሮነትን፣ ከጎን መቆምን ብዙ ሰው ተኮር ስራዎች መሆኑን በመግለጽ በዓሉን ስናከብር በመረዳዳትና በመደጋገፍ መሆን እንዳለበት አሳስበዋል።
የሴቶችን ሁለንተናዊ ተሳታፊነትና ተጠቃሚነትን ለማረጋገጥና ለማሳደግ በሁሉ ዘርፍ ማሳደግ ሚናቸው የላቀ ነው ተባለ። በጂንካ ማረሚያ ፖሊስ ተቋም የሚገኙ ሴት ሕግ ታራሚዎች በግብርናው ዘርፍ በመሳተፍ የውስጥ ገቢያቸውን እንዲያሳድጉ እየተሰራ መሆኑን የተቋሙ አዛዥ ምክትል ኮማንደር አስቻሎ ነረሬ ገልጸዋል። የተቋሙ አዛዥ ምክትል ኮማንደር አስቻሎ ነረሬ በዚህ ወቅት እንደተናገሩት የሴቶችን ሁለንተናዊ ተሳታፊነትና ተጠቃሚነትን ለማረጋገጥና ለማሳደግ በሁሉ ዘርፍ ማሳተፍ ሚናቸው የላቀ ነው ሲሉ ገልጸዋል። ታራሚዎች በማረሚያ ቤት ቆይታቸው የእረፍት ጊዜያቸውን ጨርሰው ወደ ህብረተሰቡ ሲቀላቀሉ በልማት ህይወታቸውን በቀላሉ መምራት እንዲችሉ እየተሰራ መሆኑን የተቋሙ አዛዥ ምክትል ኮማንደር አስቻሎ ነረሬ ገልጸዋል። የአርባ ምንጭ ማረሚያ ፖሊስ ተቋም የህንጻ ግንባታ የሳይት ርክብክብ ተደረገ። የአርባ ምንጭ ማረሚያ ፖሊስ ተቋም የህንጻ ግንባታ የሳይት ርክብክብ ተደርጓል። ግንባታው በብርሃኑ ሙልጌታ ጠቅላላ ስራ ተቋራጭ የሚሰራ ሲሆን በአጭር ጊዜያት የሚጠናቀቅ መሆኑ ይጠበቃል። ህንጻው ስታንዳርድ በጠበቀ መልክ የሚሰራ ሲሆን ግንባታው በጥራትና በተፈለገው ጊዜ ተጠናቆ ለአገልግሎት እንዲበቃ የሁሉም ባለድርሻ አካላት ተሳትፎ ወሳኝ እንደሆነ ተገልጿል። የደቡብ ኢትዮጵያ ክልል ማረሚያ ፖሊስ ኮሚሽን ኮሚሽነር ብርቱካን መንግስቱ የሳይት ርክብክብ ባደረጉበት ወቅት እንደተናገሩት በተገባው ስምምነት መሰረት የህንጻ ግንባታ ስራው የተፋጠነ እንዲሆን አስፈላጊውን ነገር በሚመቻችበት አግባብ ላይ የጋራ ውይይት ማድረግና ለስኬቱም የሁሉም ርብርብ የሚጠይቅ መሆኑን ገልጸዋል። አክለውም ኮሚሽነሯ ከመሰረተ ልማት ማሟላት ጋር ተያይዞ የሚስተዋሉ ክፍተቶችን በተገቢው በሚቀረፉበት አግባብ ላይ ትኩረት ተሰጥቶ የተሰራ ሲሆን ቀሪ ስራዎቹን በአጠረ ጊዜ ተግባራዊ ይሆናል ብለዋል። የተረከፉት ጠቅላላ ስራ ተቋራጭ በበኩላቸው የተሰጠውን ጊዜ ገደብ በመጠቀም በተሻለ ጥራትና ፍጥነት የህንጻ ግንባታውን እንደሚያካሂዱ ገልጸዋል። በግንባታና ጥገና ርክብክብ ሂደት የደቡብ ኢትዮጵያ ማረሚያ ፖሊስ ኮሚሽን ኮሚሽነር ብርቱካን መንግስቱ፣ የኮሚሽን ልማት እቅድና በጀት ዝግጅት ዳይሬክቶሬት ዳይሬክተር አቶ ተመስገን ያዕቆብ፣ የአርባ ምንጭ ማረሚያ ፖሊስ ተቋም አዛዥ ኮማንደር አለሙ ከንቶና ማናጅመንቱ፣ ጠቅላላ የስራ ተቋራጭ ስራ አስኪያጅና ከኮንስትራክሽን ባለስልጣን ባለሙያ ተገኝቶ ርክብክብ አድርገዋል። የሶዶ ማረሚያ ፖሊስ ተቋም አዛዥ ምክትል ኮማንደር ጥላሁን ሞጎስ አጠቃላይ ሰራተኞቹ ጋር የትውውቅና የቀጣይ ትኩረት አቅጣጫዎች ላይ መድረክ አካሂደዋል። የተቋሙ አዛዥ በትውውቅ መድረኩ እንደገለጹት በተቋሙ የሚሰሩ ስራዎችን ተወዳዳሪ የሚያደርጉ መንግስት ባስቀመጣቸው አቅጣጫዎች የ100 ቀን ግቦቹን በጋራ በማቀድና በማሳካት ግንባር ቀደም በመሆን ተቋሙን በጋራ ወደ ተሻለ ደረጃ እናደርሳለን ሲሉ ተናግረዋል። የህግ ታራሚዎች ሰብአዊ መብት አያያዝ፣ የምግብና የሕክምና አገልግሎት አሰጣጥ፣ የፍትህ አገልግሎት አሰጣጥ፣ የአመክሮና ይቅርታ አሰጣጥ ግልጸኝነት ላይ ከማረም ማነስ ስራዎች ጎን ለጎን እየተሰሩ ያሉ የልማት ስራዎች ላይ ሰፊ ማብራሪያ የተቋሙ አዛዥ ሰጥተዋል። በተጨማሪም የፖሊስ ደንብ ልብስ አለባበስ፣ ከስራ ሰዓት አከባበር፣ ከግቢ ንጽህና አጠባበቅ፣ ተገልጋዮቹን በትህትና ማስተናገድና በወቅቱ ምላሽ በመስጠት ተገልጋይን ማርካት ከኛ ይጠበቃል ሲሉ አዛዡ ተናግረዋል። የህግ ታራሚዎች በማረምና ማነጽ አምራችና ህግ አክባሪ ዜጋ ሆነው እንዲወጡ ለማድረግ በአመለካከት ላይ ትኩረት ተደርጎ መሰራት ይገባልም ብሏል። በፍተሻ በጥበቃና እጀባ ዙሪያ ጥብቅ መልእክት ያስተላለፉ ሲሆን ወደ ተቋም እንዳይገባ የተከለከሉ ነገሮችን ለይቶ በማወቅና ወደ ተቋም እንዳይገባ በመከላከል ለመንግስት የገባነውን ቃለ መሃላ መሰረት ሳንዘነጋ ልንሰራ ይገባልም ሲሉ ተናግረዋል። በቀጣይ ጊዜያት ተቋማትን ለማጠናከር በጥንካሬና በጉድለት የታዩ አፈጻጸሞችን በመገምገም ተቋማዊ አሰራሮችን ለማጠናከር እንደሚሰሩም ገልጸዋል። በመድረኩ የተቋሙ ማናጅመንት አባላት፣ የፖሊስና ሲቪል ሰራተኞች ተገኝተዋል።
የሳምንቱ ፕሮግራማችን ይህንን የሚመስል ነበር። እስከ ፍጻሜ ድረስ ስለተከታተላችሁ እናመሰግናለን። ሳምንት ከሌላ ፕሮግራም ጋር እስክንገናኝ ድረስ ቸር ሰንብቱ።